ጀማሪ ካሜራማን ከሆናችሁ በእርግጠኝነት ይሄ ቪዲዮ ይጠቅማችኋል። ምክንያቱም በጣም ኤክስፔንሲቭ እና ውድ የሆኑ ካሜራዎችን እንዲሁም ደግሞ ሃይ ኳሊቲ የሆኑ ካሜራዎችን ስለያዛችሁ ብቻ ሲኒማቲክ እና ኳሊቲ እንዲሁም ደግሞ በጣም አሪፍ ከለር ያለውን ቪዲዮ መስራት ትችላላችሁ ማለት አይደለም። ብዙ ጊዜ ጀማሪ ቪዲዮግራፈር ስትሆኑ ብዙ ስህተቶች አሉ። እኔ በዛሬው ቪዲዮ እስከዛሬ ድረስ ስሰራ ቀድሜ ባወቅኳቸው ብዬ ማስባቸውን በጣም አሪፍ የምላቸውን 5 ከቢግነር ወደ ፕሮፌሽናል ቪዲዮግራፈር ሊቀይራችሁ የሚችሉ ቁልፍ የሆኑ ነጥቦችን የማነሳላችሁ ነው የሚሆነው። በእርግጠኝነት ከነዚህ ከአምስቱ ለናንተ በጣም የሚጠቅማችሁ አንድ እንኳን ስለሚኖር ቪዲዮን እስከመጨረሻው መከታተላችሁ እንዳትረሱ። ሰላም እሱ ባለው ባላለው ቪዲዮ ኤዲተርና ቪዲዮግራፈር ነኝ። እዚህ ቻናል ላይ የምታቁኝ እስከዛሬ ድረስ የተለያዩ ቪዲዮ ኤዲቲንጎችንና ቪዲዮግራፊ ላይ የሚገናኙ ቲፖችን እየለቀኩላችሁ ቆይተናል። በዛሬው ቪዲዮ ደግሞ ማሳያችሁ በማንኛውንም ካሜራ ብትጠቀሙ የግድ እንደ አንድ ቪዲዮግራፈር ወይም ደግሞ ካሜራማን ማወቅ ያለባችሁን አሁን ካላችሁበት የካሜራ ስኪላችሁን ወይም እውቀታችሁን አንድ ስቴፕ ከፍ የሚያደርግላችሁ ብዬ ያሰብኳቸውን ነጥቦች በዚህ ቪዲዮ እያንዳንዱን ብሬክዳውን እያደረኩ ማሳያችሁ ነው የሚሆነው። የመጀመሪያው ለርን ቱ ኤክስፖዘር ትራያንግል ነው። ይሄ በማንኛውም ካሜራ ስንጠቀም ቪዲዮ ላይም ፎቶሹቶች ላይም ኤክስፖዘር ትራያንግልን የግድ ማወቅ አለብን። ኤክስፖዘር ትራያንግል ምንድነው ለሚለው የካሜራችን ላይ ማንኛውንም የላይቲንግ ሲስተሙን ዲጂታል በሆነ መንገድ የምንቆጣጠርባቸው መንገዶች ናቸው። ኤክስፖዘር ትራያንግል ይባላሉ። 3 ናቸው። ሻተር ስፒድ፣ አፐርቸር እንዲሁም ደግሞ አይሶ ይባላሉ። ከነዚህ ከ3 ውስጥ ስለማይወጣ የግድ ሁሉም ካሜራ ላይ የሚገኙ ሴቲንግ ናቸው። እነዚህን የግድ ማወቅ አለባችሁ። ስለነዚህ በስፋት ማወቅ ከፈለጋችሁ እዚህ ጋር የሰራሁት ፉል ቪዲዮ አለ። እሱን ውስጥ በመግባት ስለ ኤክስፖዘር ትራያንግል እያንዳንዱን ነገር ማወቅ ትችላላችሁ። እነዚህ ነገር ካወቃችሁ የቪዲዮአችሁ ላይቲንጋችሁ በጣም አሪፍ ይሆናል። የቪዲዮአችሁ ኳሊቲ በጣም አሪፍ ይሆናል። እንዲሁም ደግሞ ሲኒማቲክ ሉክ ያላቸውንም ቪዲዮዎች እንድትሰሩ ያደርጋችኋል ማለት ነው። ሁለተኛው ደግሞ ካሜራ ኮምፖዚሽን ሲሆን ይሄ የግድ ማወቅ ያለባችሁ ነገር ነው። ምክንያቱም ብዙ ጊዜ በጣም ኤክስፔንሲቭ የሆኑ ካሜራዎችን ይዛችሁ ኮምፖዚሽናችሁ ግን አሪፍ ያልሆኑ ቪዲዮዎችን ብትቀርጹ የቪዲዮአችሁ ስቶሪው እንዲሁም ደግሞ የቪዲዮአችሁን ሲኒማቲክ ሉክነቱን እንዲያጣ ያደርግባችኋል። ነገር ግን በጣም ቺፕ እና ርካሽ በሆኑ ካሜራዎች ግን በጣም ፐርፌክት የሆኑ ኮምፖዚሽኖችን ሰርታችሁ ብትጠቀሙ በጣም የተሻለና ፕሮፌሽናል ሉክ ያላቸውን ቪዲዮዎች ማግኘት ትችላላችሁ ማለት ነው። ይሄ ለማንኛውም ስራችሁ የግድ ስለሚያስፈልጋችሁ ስለ ኮምፖዚሽን እያንዳንዱን ነገር ማወቅ አለባችሁ። ለምሳሌ ሩል ኦፍ ሰርድ ካሜራችን ላይ ግሪድ ላይኖችን በመጠቀም ኮምፖዚሽኖችን እንዴት መስራት እንዳለብን እያንዳንዱን ነገር ማወቅ አለባችሁ። የተለያዩ ፊልሞች ላይ እዚህ ጋር እንደማሳያችሁ እዚህ ጋር እንደምታዩቸው እነዚህ ሹቶች ፖዚሽናቸውን ጠብቀው የተሰሩ ናቸው። እንዴት መስራት እንዳለብን ማወቅ ከፈለጋችሁ በራሱን የቻለ ቪዲዮ ሰራላችኋለሁ። እየገባችሁ ኮሜንት ላይ ጻፉልኝ። ሶስተኛውና ብዙ ጀማሪ ካሜራማኖች የሚዘናጉበት ነገር ደግሞ ፎከስ ሲስተም ነው። ሁሉም ካሜራ ላይ አውቶ ፎከስ እና ማኑዋል ፎከስ ሲስተሞች አሉ። ጀማሪ ቪዲዮግራፈር ወይም ፎቶግራፈሮች ብዙ ጊዜ አውቶ ፎከስ ላይ በማድረግ ሁሉንም ሹቶቻቸውን ወይም ሁሉንም ፕሮጀክታቸውን አውቶ ፎከስ ላይ በማድረግ ይሰራሉ። ነገር ግን ይሄ ስህተት ነው። ምክንያቱም ብዙ አይነት ካሜራችን ላይ ብዙ አይነት የፎከስ ሲስተሞች አሉ። እነሱን እያንዳንዱን ብታውቋቸውና እያንዳንዱ ፎከስ ሲስተም ለምን አይነት ፐርፐዝ መጠቀም እንዳለባችሁ ተረድታችሁ ብትሰሩ ቪዲዮአችሁ የተሻለ ይሆናል። ለምሳሌ ልክ እንደዚህ አይነት ሴታፕ ላይ ስትጠቀሙ ምን አይነት ፎከስ ሲስተም መጠቀም እንዳለባችሁ ማወቅ አለባችሁ። እንዲሁም ደግሞ ሙቭመንት ያላቸው ሹቶችን ስትወስዱ ምን አይነት አውቶ ፎከስ ሲስተም መጠቀም እንዳለባችሁ እነዚህንም የግድ ማወቅ አለባችሁ ማለት ነው። ስለዚህ ከዛሬ ጀምሮ የካሜራችሁን ፎከስ ሲስተም በደንብ መማርና ማወቅ አለባችሁ ማለት ነው። በደንብ ዲቴል ገብቼ እንድሰራላችሁ ከፈለጋችሁ ኮሜንት ላይ። አራተኛው ደግሞ ላይቲንግ ሲሆን ላይቲንግ ሁሉንም ነገራችሁን የሚቀይርላችሁ ነገር ነው ማለት ነው። ብዙ አይነት የላይቲንግ አሰራሮች ቢኖሩም ከጊዜ ወደ ጊዜ እያሻሻላችሁት የምትሄዱት ነገር ስለሆነ ብዙ ጀማሪ ቪዲዮግራፈር ስትሆኑ ግን ወይም ፎቶግራፈር ላይቲንግ ላይ ብዙም ትኩረት አትሰጡም። ነገር ግን ሁሉንም ነገራችሁን በላይቲንግ መቀየርና በጣም ፕሮፌሽናል ማድረግ ትችላላችሁ። እያንዳንዱ ነገር በቻላችሁት አቅም እያንዳንዱ ሹቶቻችሁን ስትጠቀሙ በቻላችሁት አቅም የላይቲንግ እውቀታችሁን ለማሻሻል ብትሞክሩ በትንሽዬ ካሜራ ሎ ፐርፎርማንስ በሆኑ በደከሙ ካሜራዎች ራሱ ብትሰሩ በስልካችሁ ራሱ ብትሰሩ አሪፍ ቆንጆ ላይቲንግ ቢኖረው ቪዲዮአችሁ ወይም ፎቶአችሁ በጣም ፕሮፌሽናልና ሲኒማቲክ ሉክ ያለው ስራዎችን እንድትሰሩ ያግዛችኋል ማለት ነው።
ስለ ላይቲንግም ከዚህ በፊት የሰራውላችሁ እዚህ ጋር የኔን ቪዲዮ ሴትአፕ እንዴት እንደሰራሁት የሚያሳይ ቪዲዮ አለ። እሱን እየገባችሁም ብታዩ ትንሽ ስለ ላይቲንግ ያላችሁ እውቀት ይጨምራል። ስለዚህ ከዛሬ ጀምሮ የላይቲንግ እውቀታችሁን በደንብ ለማሻሻል መሞከር አለባችሁ ማለት ነው። አምስተኛውና በጣም ወሳኙ ነጥብ ደግሞ ስቶሪ ሹቲንግ ነው። ይህንን ደግሞ ያዘጋጀውላችሁ ጀማሪ ቪዲዮግራፈሮች ወይም ደግሞ ፎቶግራፈሮች ስትሆኑ ማንኛውንም ቪዲዮዎች ራንደም ሹቶች ነው የምትወስዱት። ይሄ ደግሞ በጣም ስህተት ነው። ምክንያቱም ሁሉንም ሞመንቶቻችሁን ወይም ደግሞ ሁሉንም ቪዲዮአችሁን ሹት ስታረጉ ራንደም በሆነ መንገድ ሹት የምታረጉት ከሆነ ይሄ በጣም ስህተት የሆነ ስራ ነው። እያንዳንዱ ፍሬማችሁና እያንዳንዱ አንግላችሁ የምትሰሩት የቪዲዮ ሴትአፕ የምትሰሩትን ቪዲዮ ወይም ደግሞ የምታነሱትን ፒክቸሮች ስቶሪውን ቴል ማድረግ መቻል አለበት። ለምሳሌ እዚህ ጋር የምታዩቸው እነዚህ ዋይድ ሻቶች እንደዚህ አይነት ደግሞ ኤክስትሪም ክሎዝ አፕ ፒክቸሮች፣ ሚዲየም ሹቶች እያንዳንዱ እነዚህ የሹት አይነቶች የቪዲዮአችሁን ስቶሪውን ቴል ስለሚያደርግላችሁ ተጠንቅቃችሁ እናንተ ስላማራችሁና ስለወደዳችሁት ብቻ ሳይሆን ስቶሪውን ቴል ያደርገዋል ወይ ብላችሁ በማሰብ ቪዲዮቻችሁን ሹት ማድረግ አለባችሁ። እንደየ ስራዎቻችሁ ደግሞ ቪዲዮ ሹታችሁ ሊለያይ ስለሚችል ለየሁሉም ስቶሪውን ቴል የሚያደርግ ቪዲዮ ሹቶችን መውሰድ አለባችሁ። ከዘረዘርኩላችሁ እነዚህ 5 ነጥቦች በጣም የተመቻችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ በስፋት እንዳስረዳችሁ የምትፈልጉትን ነጥብ ኮሜንት ላይ የገባችሁ ኮሜንት አድርጉልኝ። በእርግጠኝነት ቪዲዮ እንደጠቀማችሁ አልጠራጠርም። ሁላችሁም ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።